አልነቃንም እንጂ ካስጠነቀቁን ቆይተናል። አባታችን አባ ዘወንጌል ዘኢትዮጵያ እንደተናገሩት የዚህች ሀገር የምጥ ዘመን ትንቢቶች ሊፈጸሙ ግድ ነውና 2012 ዓ.ም እንደሚጀምር ቀደም ብለው ተናግረው ነበር። እኛ ግን አሁንም ከተኛንበት አልነቃንም። አባ ዘወንጌል እድሜያቸው ብዙ ዘመን ከመሆኑ የተነሳ በውል አይታወቅም። ከ600 ዓመታት በላይ በምድር ላይ እንደኖሩ አብረዋቸው የነበሩ መነኮሳት ይናገራሉ። መላ የሕይወት ዘመናቸውን በሙሉ በበረሃ በጾምና በጸሎት አሳልፈዋል። ለዓመታትም ጠፍተው ተመልሰው ይመጡ ነበር። ብዙዎቹ ጳጳሳትም እንዲሁም ብፁዕ ወቅዱስ አቡነ ማትያስን ጨምሮ ከአባ ዘወንጌል ዘንድ በመሄድ ተባርከዋል። እኚህ ቅዱስ አባትም ከትንሽ ዓመታት በፊት አርፈዋል። በረከታቸው በሁላችን ላይ ይደርብንና አባ ዘወንጌል የተናገሯቸው ትንቢቶች መፈጸም ከጀመሩ ሰንበትበት ብሏል። እኚህ አባት ይህችን የእንግልትና የመከራ የአሜኬላ መብቂያ የሆነች ዓለም ትተው ወደ አምላካቸው ከመሄዳቸው በፊት አባ ዘወንጌል በአሁኑ ወቅት እየተፈጸመ እየሆነ ያለውን ነገር በሙሉ አስቀድመው ተናግረው ነበር። ከተናገሯቸው ትንቢቶች መካከልም በጥቂቱ ለማስታወስ ያክል 2012፣ 2013፣ 2014 እና 2015 ከዛ አልፎም እስከ ዓለም ፍጻሜ ድረስ የሚከሰቱትን ነገሮች በሙሉ ተናግረው ነበር። እነዚህ ዓመታት ለአገራችን የስቃይና የእንግልት ዓመታት ናቸው። በርካቶች የኢትዮጵያ ትንሣኤ በ2015 ዓ.ም ነው እያሉ ሲናገሩ አስተውላችሁ ይሆናል። ነገር ግን በአሁኑ ሰዓት በዚህች ሀገር ውስጥ እየተከሰቱ ያለውን ነገር አይደለም አዋቂ ሰው ገና ነፍስ ያላወቀ ታዳጊ እንኳን የሚያገናዝበውና የሚያስተውለው ነገር ነው። ታዲያ ሌላው ተፈጽሞ እንዴት ይህ ትንቢት በጊዜው ሳይፈጸም ቀረ? ለመሆኑስ አባ ዘወንጌል ቃል በቃል የኢትዮጵያ ትንሣኤ 2015 ዓ.ም ነው ብለው ተናግረዋል? እውነቱስ ምንድነው? በዚህ ሰዓት ስልጣን ላይ የሚገኘው የዶክተር አብይ መጨረሻስ ምን ይሆን? ንጉሱስ ቢመጣ በእውነት አሁን ያለው አገዛዝ እሺ ብሎ ስልጣን ይለቃል ወይስ ምን? ንጉስ ቴዎድሮስ ኢትዮጵያን ብቻ ሳይሆን ዓለምንም ይገዛል ተብሏል። ታዲያ አያሌን የሚባሉ አገራት አሜሪካ፣ ቻይናና ሩሲያን ጨምሮ እንዴት ነው የሚገዙለት የሚሉና ሌሎችንም ሐሳቦች ቀጥለን እንመለከታለን። ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። የዓለም አገራት በጦርነት ይጠፋሉ። በረሃብና ድርቅ ፍጡራን ይረግፋሉ። ውሃ የሰው ልጅን ታጠፋለች። ታላላቅ አገር በመባል የሚታወቁት አሜሪካ፣ አውሮፓ፣ ኤሽያ እንዲሁም ሌሎችም ያልጠቀስናቸው አገራት በውሃ ይዋጣሉ። አገራቱም በማዕበል ይናወጣሉ። ስደት ወደ ኢትዮጵያ ይሆናል። የዓለም አገራት በጦርነት ይታመሳሉ። ፍቅር ከዓለም ላይ ሁሉን ተሰናብታ ተና ትጠፋለች። ወንድም በወንድሙ አገርም በአገር ላይ ይነሳል። ይህንን ለአንተ ቀርቶ ሁሉንም ለእኔ ይሆናል። ይህች ምድርም በኃጢአት ከመመንቸኳ የተነሳ ፈጣሪዋ እግዚአብሔርን ትዳፈራለች። ዓመተ ምሕረቱ በዚህ ነው ተብሎ በውል ባይጠቀስም በዘመነ ሉቃስ የተባረከ ሰው ከእግዚአብሔር ዘንድ የተቀባ ንጉሥ ከምስራቅ ይመጣል። ለሳምንት ያክልም ኃይለኛ ዝናብ በምድር ላይ ይዘንባል። እንደ ጎርፍ ፈሶ የነበረውንም ደም አጥቦ ያስወግዳል። ምድር ዳግመኛ ትባረካለች። የተረፉት ሰዎች እርስ በርሳቸው ይፋቀራሉ። ፍቅርም ሁሉን ተሰናብታ ከሄደችበት ዳግመኛ በፈጣሪዋ ትእዛዝ በፊት ወደ ነበረችበት ዓለም ትመለሳለች። ስሙ በቲ የሚጀምረው የተባረከው ንጉሥም ይህችን አገር ያለ ጦርነት በፍቅር ለ40 ዓመታት ይመራል። ኢትዮጵያን በዘንግ ለ40 ዓመታት የሚገዛ ንጉሥ ቴዎድሮስ ይሉታል። ይነግሳልም። ቀድመን እንደተናገርነውም መነሻው ከምስራቅ ነው። በእርሱ የሥልጣን ዘመን እንግልትና መከራ ቀርቶ ስደት ወደ ኢትዮጵያ ይሆናል። አንድ እንጀራ ለ10 ሰው ይበቃል። ኤርትራን ብትሆን ቁርሾዋን አድሳ ወደ እናት አገሯ ትመለሳለች። በአገሪቱ ላይም ጠፍተው የነበሩት ፍቅርና አንድነት ዳግመኛ በአገሪቱ ላይ ይነፍሳሉ። ኢትዮጵያ ልክ እንደ ቀድሞዋ ታላቅ አገር ትሆናለች። በእርሱ ዘመን የሚነሱትን ፓትርያርክ የበቁና ገቢረ ተአምር የማድረግ ጸጋ ያላቸው ናቸው። በዚህ ሰው የንግስና ዘመን በአገሪቷ ላይ ፍጹም ሰላም ይሆናል። የበረከት ዝናብም ይዘንባል። ስደተኞችን የምታስተናግድ የስደተኞች መጠለያም ትሆናለች። በዚያን ዘመን የሚሾሙት ፓትርያርክ ሕዝቡን ከአምላኩ የሚያስታርቁ ተአምር የማድረግ ጸጋ የተሰጣቸው፣ አገርን በጸሎት የሚጠብቁ፣
ታላቅ አባት ናቸው። በዚያን ጊዜ ኢትዮጵያና ኤርትራም ጠባቸውን አስወግደው አንድ ይሆናሉ። በ2056 ገደማ ሐሳዊው መሲህ ይመጣል። በአፋቸው እሳት የሚተፉ፣ በጅራታቸው እንደ እባብ የሚናደፉ፣ ከወገባቸው በላይ ሰው የሚመስሉ፣ ከወገባቸው በታች ግን አንበሳ የሚመስሉ ንጉሥ እስክንድር የዘጋባቸውን ማኅተም መልአኩ ያፈርሰውና እነዚያ አስፈሪ ፍጡራን ወደ ምድር ለጥፋት ይመጣሉ። በመጨረሻም እርስ በርሳቸው ይጠፋፋሉ። ሐሳዊው መሲህም 3 ዓመት ከ6 ወር ይነግሣል። በንግሥና ዘመኑም ሰውን ያስታል። ሞት ያላሸነፋቸው ስውራን አባቶች ሄኖክ፣ ኤልያስ እንዲሁም ሌሎችም ወደ ምድር ይመጣሉ። የተሳሳተውንም ሕዝብ ከሐሰተኛው መንገድ ይመልሱታል። ሐሳዊው መሲህም በአደባባይ በሁሉም ፊት ይገድላቸዋል። ከሞት ተነስተውም ወደ ሰማይ ያርጋሉ። ሕዝቡን በግድ የሞት ጽዋን ያስጎነጫል። ከዚህ ሁሉ በኋላ ግን በእግዚአብሔር ፈቃድ የሚያሳፍረውን ሞት ይሞታል። ከአባቱ ዲያብሎስ ጋርም ወደ ጥልቁ ይጣላል። በመጨረሻም የዓለም ፍጻሜ በዘመነ ዮሐንስ ይሆናል። በዕለተ እሑድ ከሌሊቱ 6 ሰዓት ይሆናል። ዓመተ ምሕረቱ ግን አይታወቅም። በዚች ሰዓት የዓለም ንጉሥ የአማልክት ሁሉ አምላክ ኢየሱስ ክርስቶስ በግልጽ በደመና ላይ ከቅዱሳን መላእክቶቹ ጋር ይመጣል። ሙታንም መቃብራቸውን ፈንቅለው ይወጣሉ። ምድር ትጠባለች። ጻድቃን በቀኝ ኃጥአን ደግሞ በግራ ይቆማሉ። በቀኝ ያሉት ለደስታ ወደ መንግሥተ ሰማይ፣ በግራ ያሉት በፍየል የተመሰሉትም ለዘላለም ቅጣት ወደ ጥልቁ ይጣላሉ። በዚች ጊዜ ምድራዊው የሰው ልጅ ሕይወት ፍጻሜውን ያገኛል። የማይራብና የማይጠማ የማይታመምና የማይሞት የማያረጅና የማይሰንፍ ነፍሱን ብቻ ይዞ በፈጣሪው ዘንድ ለፍርድ ይቆማል። አክለውም እኚሁ አባት ልጆች ሆይ ስሙ፣ በዚያች ዕለት በጸጸት ከሚዋጡት በአዘንም ደረታቸውን ከሚመቱት መካከል እንዳትሆኑ እባካችሁ ዛሬ ነገ ሳትሉ አሁኑኑ ንስሐ ግቡ። ልጆች ሆይ የመዳን ቀን ዛሬ ነው፣ የእኛ ቀን አሁን ናትና ነገ የሚፈጠረውን አናውቅም። ስለዚህ ንስሐ ግቡ በማለት ተናግረው ነበር። ታዲያ ይህንን ንግግራቸውን የሰሙ ሰዎች ነበሩ የኢትዮጵያ የትንሣኤ ዘመን 2015 ነው እያሉ ሲናገሩ የነበሩት። እውነቱን ለማውራት ግን አባ ዘወንጌል ዘኢትዮጵያ ቀኑን ቆርጠው በዚህ ዘመን ነው አላሉም። ስሙንም ጠቅሰው ንጉሥ ቴዎድሮስ አላሉም። እሳቸው ብለው የተናገሩት በበርካታ መጻሕፍትም የተጻፈው ስሙ በቴ የሚጀምር ታላቅና በእግዚአብሔር የተመረጠ ንጉሥ ከምስራቅ ይመጣል ይነግሣልም ሰላምንም ያመጣል ነው ያሉት። ምንም ይሁን ምን እኛ ከመጥፎ ስራችን እስካልተቆጠብን ድረስ ያቺ የፍስሐ ቀን እየራቀች መሄዱ አይቀርም። ስለዚህ ለራሳችን ብቻ ሳይሆን ለአገራችንም ስንል ንስሐ እንግባ። አያይዘውም በ2012 ዓ.ም መድኃኒት የሌለው በሽታ እንደሚመጣ በበሽታውም በርካቶች እንደሚያልቁ ንስሐ ለመግባት እንኳን ቤተ ክርስቲያን ለመሄድ የማንችልበት ጊዜ እንደሚመጣ ንስሐችንንም የሚቀበል ካህን እንደማናገኝ አንበጣ፣ ረሃብ፣ መድኃኒት የሌለውን በሽታ ይገባል ብለው ተናግረውም ነበር። ከተናገሩትም አንድ ጠብ ያለ ነገር የለም። ሁሉም ጊዜውን ጠብቆ ተፈጸመ። ረሃቡም፣ አንበጣውም፣ በሽታውም ተከሰተ። በኮቪድ-19 የተነሳም ቤተክርስቲያን ዝግ በመሆኑ የአብይን ጾም ወደ ቤተክርስቲያን ሳንሄድ በዛው በቤታችን እንድንጾም ተገደን ነበር። የዓለም አያላን አገራትም ለበሽታው መፍትሄ ማግኘት ባለመቻላቸው በየቀኑ ሬሳ ሲቆጥሩ ማየት ብርቅ አልነበረም። የአንድን ቀብር ሌላው አይደርስም የተባለውም ተፈጽሟል። ከሁሉ የሚገርመው በሽታን ፈጥረው መድኃኒትን ይሸጣሉ የሚባሉት ሳይንቲስቶች እንዲሁም ታላላቅ አገራት መሪዎች ሳይቀሩ ከዚህ የበሽታ መንጋጋ ሊያመልጡ አልቻሉም። ለፈጣሪ ምስጋና ይግባውና እንደ ቅጠል የዓለም ሕዝብ በበሽታው ሲረግፍ በአገራችን ውስጥ ግን የከፋ ነገር አልተከሰተም። እነሱ በየቤታቸው ተደብቀው ያላመለጡትን በሽታ እኛ ግን በጥምቀቱ በመስቀለ ደመራው እየተሰባሰብን እንኳን አንዳች የከፋ ነገር ሳይደርስብን በበረሃ መንነው በሚኖሩ ቅዱሳን አባቶች ጸሎት በቅድስት ድንግል ማርያም አማላጅነት ያን ሁሉ መከራ እንደ ቀልድ አልፈነዋል። ሁሉም ሲፈጸም በዓይናችን እየተመለከትን ግን እስካሁን ከተኛንበት አልነቃንም። በመጨረሻም ንጉሥ ቴዎድሮስ ሲመጣ አሁን ያለው አገዛዝ እሺ ብሎ ስልጣን ይለቅ ይሆን? የአብይ ፍጻሜ ወይም መጨረሻ ምን ይሆን? ንጉሡ እስከመጣ በኋላ አሁን ያለውን የዲሞክራሲ ስርዓት አፍርሶ ወደ ንግስና ስርዓት እንዴት ይሆን የሚያመጣው? የሚሉትን ጉዳዮች
ለፈጣሪ አሳልፈን እየሰጠን የዛሬውን አበቃን። እህት ወንድሞቼ ወይ የተከበራችሁ አድማጮች ወይ እባካችሁ ንስሐ እንግባ፣ ከኃጢአት ጎዳና እንመለስ። አዎ አባ ዘወንጌል ብዙ ታላላቅ ምስጢራት የተቸራቸው ደገኛ አባት ነበሩ። አባ ዘወንጌል ስውራንና ቅዱሳን እየመጡ የሚጎበኟቸው አባት ነበሩ። ግራ እጃቸውን ማንም ሰው አይቶት አያውቅም። እግዚአብሔር ኃይሉን በግራ እጃቸው መዳፍ አትሞ እንዳስቀመጠና ግራ እጃቸው ላይ ያለው ብርሃን እንዳይታወቅባቸው በጨርቅ ከተቀለሉት ዓመታት ተቆጥረዋል። ውድ እህት ወንድሞቼ ወይ ደግሜ ላስታውሳችሁ፣ ንስሐ እንግባ። ስለ ኢትዮጵያና ስለ ሃይማኖታችን እናልቅስ፣ እንጸልይ፣ እንጹም። ጆሮ ያለው መስማትን ይስማ። የአባ ዘወንጌል የከበረች በረከታቸው ትደርብን። በቀጣይ ዝግጅት በአዲስ ሐሳብ እስክንገናኝ ቸርን ሰንብት።